የልጄስ ቪዲዮ ምዕራፍ 2 መቼ እንደሚለቀቅ ሁላችንም እጄ ልቀቀኝ፣ አትለቀኝ። እኔም እስከ መጨረሻ ድረስ አለቀኝ። እማ ወደ ሰማይ ሄደች፣ እኔም እሄዳለሁ። ምዕራፍ 1 ቪዲዮ ይዤላችሁ። ለምንድን ነው ሽፍታ መሆን የፈለጋችሁት? ደስ ይላል። ልክ እንደ ቤተሰብ እኮ ናቸው። ቤተሰብ ነው የምትፈልጉት? ሽፍታዎች መቼም ቢሆን ቤተሰብ ነው። አንድ ላይ አሪፍ የምንላቸውን ሰዎች ይመጣቻለሁ። ሰብስክራይብ በማድረግ አብረን እንገናኝ። ልጄ ለኔ ሳይነግረኝ ምንም ነገር አያደርግም። እዚህ እንደሆነ ይታወቀኝ ካልክ ልጄ ለኔ ሳይነግረኝ ምንም ነገር አያደርግም። እዚህ እንደሆነ ይታወቀኝ ካልክ እንዴት ነው የመጣው? መቀሱ ከእጅ አምልጦ ነው። ልጄ ለኔ ሳይነግረኝ ምንም ነገር አያደርግም። አከለ የመጀመሪያው ሳይንስ ብዙ ነገሮችን ያረጋግጥልናል። አንዳንድ ነገሮችን ለማረጋገጥ ግን ጥሩ ነው ብዬ አላስብም። በራሳችን በውስጣችን የምናውቃቸው ነገሮች አሉ። ባይዌ ሳይንስ ይሄንን ነው የሚቃረነው። ማንኛውም የልምድ ዕውቀት በሳይንስ ካልተረጋገጠ ዕውቀት አይደለም። ሁሉንም ነገር ግን አይደለም። ለምሳሌ ውበት፣ ሳይንስ ውበትን ያረጋግጥልናል? አያረጋግጥልንም። ልክ ነሽ። ካልሰንሽ ይሁን እንዴ ያማል እንዴ ሳይንስ የአስተማሪና የተማሪን ፍቅር የሚያሳይ ሲል ፀሐይ ዘፊስት ሲና እኔ መሞቷ በጣም ነው የሚከብደኝ። በዛ ላይ በረነ የሚገሉባት ሲል ራሱ በጣም ነው የሚከብደው። እግዚአብሔር ፌስት ሲል አይቼዋለሁ። ደህና ነው። ምንም አይደለም። ሞቷል። ምንም አይደለም። ሰላም ገድየዋለሁ። ደህና ነው። ግደለኝ። እሱን አንቺ ሞቶን አንቺን ልገልሽ አልችልም። ኧረ እጄን ልቀቀኝ፣ አትለቀኝ። እኔም እስከ መጨረሻ ድረስ አለቀኝ። እማ ወደ ሰማይ ሄደች፣ እኔም እሄዳለሁ። ግን አሁን አይደለም። አንተም የትም አትሄድብኝ። ሪርክ ይላለቀው ወዶ ህይወት ለሱ ይሰጥ ያለዛ የክፉ ፍቅሩ ለሞትለት ቃል ገብቻለሁ። ለአባት ፍቅር የሆነ ስሜት ያለው ውርር ለማድረግ ደብሊው እዚች ጋር ኦኬ ሊሰርቁባት ምንድን ነው የፈራው መሰለኝ እና ተፈታሸለ ያስገደድከኝ ምንድን ነው? ቃል ካላሳለፍከኝ ታየዋለህ። አላሳለፍከኝ ታየዋለህ። እኔ ጋር ዋጣው ኡራ ፋርሚንግ ይላል ነው ማንኛ ታደርግልኝ ቃሌን ስላጠፍ እስካሁን ካየኋቸው ቃሌን እንዳጠፉ ይሄኛው ነው። የእናንተን ኮሜንት ላይ ቡቤ ከሆናት አልጋ ወንድማችን ምን እንደሚያፈርሰው ታውቃለህ? ሞት ብቻ። ነግሬ ነበር። ወንድምነታችን የሚለየው በተነፈሰ ቁጥር የቤተሰቦቻችን ማገር ነው። ሞታለች መሰለኝ። አይሲን እርግጠኛ አይደሉም። ቡቤ የሞተበት ፓርቲ ነው። ይተርፋል ይሞታል አይሮም ይተርፍም። እኔ እንጃ ረሳሁት። ለአንተ ዘነጋሁት። አልያፈርክም ሞት እስኪለየን ወንድማማቾች የሽፍታ ጣጣ አይጣስ። ለምንድን ነው ሽፍታ መሆን የፈለጋችሁት? ደስ ይላል። ልክ እንደ ቤተሰብ እኮ ናቸው። ቤተሰብ ነው የምትፈልጉት? ሽፍታዎች መቼም ቢሆን ቤተሰብ ሊሆኑ አይችሉም።
አብረዋችሁ የሚሰሩ ሌቦች ናቸው። በማንኛውም ሰዓት ሊከዷችሁ ይችላሉ። ለዛ ነው አንተ ሁሉንም የተውከው? እውነተኛ ቤተሰብ አገኘው። እውነተኛ ደስታ ምን እንደሆነ ተረዳው። ይኸውላችሁ ቤተሰብ ማለት ዘመዳችሁ ወይም አብሯችሁ የሚውል ሰው አይደለም። ከልባችሁ የምታምኑት ማንኛውንም መስዋዕትነት የምትከፍሉለት ሰው። አንተ ነው የሚያስጨንቀው የልጅ ጉዳይ። ቆይ ምን እያደረክ? ልጄስ ንገረኝ፣ ልጄስ ንገረኝ። ምን አደረክ? ምን አኩት ነው ያለው? ሊያፈርሰኝ ለቅድሙ ሊያፈርሰኝ ነው። አንተ የኛው ክሊፕ ሊበልጥ ነው። ስለዚህኛው ቃላት ከምክርም በላይ ነው ማለት ሪል ላይፍ ላይ ፊልም ብቻ አይደለም። አይ ቲንክ የሆነ በየትኛው ወይ እንደምትረዱት አላውቅም። ስለዚህ ፊልም ብቻ አይደለም ቻት ንገረኝ፣ ልጄስ መላኩ ሞቶ አልሞትም። ሰላም ገድየዋለሁ። ደህና ነው። ለምንድን ነው ሽፍታ መሆን የፈለገው? ብትኖር ምን ትልሻለች? ያው የተለመደውና ደግነቱ ሌላ አለ። ደግነቱ ሌላ አለች። ገና የተወለዱለት ነበር የፀሐዩ ግርዶሽ የተናገረው። አንደኛዋ ብርሃን፣ አንደኛዋ ደግሞ ጨለማ። ምን እቺ ጨለማ? አባ በእናታችሁ አትመልሱኝ። ትሰምኛለሽ? ቀሰም ካሁን በኋላ ከባልሽ ጋር ካልሆነ እዚሽ ግቢ ድረሽ እንዳትይ። መሄድ አለብኝ። ደግሞ ቆየሽ ብሎ ይቆጣኛል። ይሄ መቼ ነው? መቁጠር አቁም ነው ያለው። ይቺ ልጅ ገና ማታ መጣች። የቢስን እርግማን ነው የምታወርድብኝ። ታያለህ። ምን አለበት እንደ እህትሽ ብትሆን። እቺ እውነትም ጨለማ። ሄጂ አልኩሽ፣ ሄጂ አልኩሽ። በቃ ቀጥይ። ምንድን ነው ይሄን ሁላ ብር እኔ ብቻ ልቆጥሮ ነው እንዴ? ቁጭ በል። አይ አንተ ብትወስድ ይሻላል መሰለኝ። ማለት አንተ አሁን ላይ በጣም ያስፈልጋል። ለማማስጣቸው እና ቦቦ ብዙ ወጪ የለብንም አይደል? ቦቦ ያው እኔ ትንሽ ወጪ አለብኝ። ቦቦ ይለዋለሁ። ቦቦ ነው ለካ። በቃ ወሰደው፣ ችግር የለውም እኛ እንደርሳለን። አመሰግናለሁ። ለቤተሰብ ከሆነ ዋናው እሱ ነው። እናንተም ቤተሰቦች ናችሁ። አመሰግናለሁ። ቤተሰብ ከሆነ የምትፈልጉት ሽፍታዎች ከሱ ተቃራኒ ናቸው። ሽፍታዎች መቼም ቢሆን ቤተሰብ ሊሆኑ አይችሉም። ይኸውላችሁ ቤተሰብ ማለት ዘመዳችሁ ወይም አብሯችሁ የሚውል ሰው አይደለም። ከልባችሁ የምታምኑት ማንኛውንም መስዋዕትነት የምትከፍሉለት ሰው። ፍቅር ከዱርዬ ተማሪ ይልሃል። ይሄ ነው ይሄ ፓርት ነው። ምንድነው ተፋባሰና ሙሉ ስራው እየደረመ እንኳን ማግኘት አልችልም። ሚስት አገኘው ብዬ የማትረባው አትቅጠመኝ። ወይ ድሌ ሊነካሽ አይገባው። ካሁን በኋላ አይነካሽም። ማታ አስፈልገሽ እንዴ? ብሞት ይሻለኛል። ምን ጠዋታንሽ በልዟ አልነበረም እንዴ? መቼም ቢሆን እኔ ከወንድ ጋር መቼም ቢሆን አልተኛም። መቼም እሱ ሰይጣን ነው፣ ሰይጣን ነው እሱ ሰይጣን። መድፈር ነው ያንተ ወንድነት ነው። ወንድነት ይሄ መደብደብ ላንተ ወንድነት ነው። ምናልባት ልጅ ልትሰጥ ያልቻለችው አንተ ወንድ ስላለች እንዳንተ አይነት ወንዶች ናቸው ልትሆኑ ወንድ በእግሮቹ መሀል ያለውን ያንተ ወንድነት ምንድነው? ማሩ ምንድነው? ይሄ ይሄን አታውቂም? ሕይወትሽን ልቀይረው ነው። የከተማው ኮረዶች በሙሉ በዚህ ነው የሚዘንጡት። ቻፒ ይባላል። ይኸውልሽ እንደዚህ ቀጥ ብሎ ይወጣል። እንደዚህ ሲወጣ ምን አስታወሰሽ? ማሩ ዝም ካላችሁ ከምላሳችሁ ላይ ምራቅ የሚሰርቅ ሰው ቢሆን ማሩ ምንድነው? ይሄ ማሩ ምንድነው? ይሄ ምንድነው? ይሄ እኔ እንደዚህ አይነት ነገር እፈራለሁ። ትናንትናው ሽማግሌ ስትዘርፉት ግን የፈራሁት መስሎኝ። እኔ ከአሸናፊ ጋር መሳፈጥ አልፈልግም። ካወቀ ይገለኛል።
እሺ በቃ እና ጋይስ እንግዲህ የዛሬው ቪዲዮአችን ይመስላል። ሰብስክራይብ እንደምታደርጉ አምናለሁ። በሌላ ቪዲዮ